ኤፍሬም ግን ማለት ነው ተባረክ፣ እንጀራ ይውጣልህ። በጣም ይለያል። በጣም ቁም ነገረኛ ወንድ ነው። በዚህ አጋጣሚ አውሮቴ ብዙ ጊዜ ትመሰክርለታለች። ዛሬ እንግዲህ ብዙዬ እና እሷን አገናኝቶ አስታርቋቸዋል ማለት ነው። እርቅን የመሰለ ነገር የለም። ሰላምን የመሰለ ነገር የለም። ዛሬ ስለ ልዑሌ ሁሉ አውርታለች ብዙዬ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ ውድ ቤተሰቦቼ። ዛሬ እንግዲህ ደስ ይላል እውነት ለመናገር መታረቃቸው ምናምን ነገ ባይፈርስ አሪፍ ነው። ምክንያቱም በቤተሰብ መካከል እንደዚህ መነቋቆር፣ መጣላት፣ የተዋለደ ሰው ደግሞ እንደዚህ ሊሆን አይገባውም እና ማለት ነው። ያው ብዙ ነሽ ብዙ እየተሰደበች ነው። አብርሃም ደግሞ ይሄንን አይወድም እያለ ነበር እና በነገራችን ላይ የሰው ልጅ ራሱን ካስከበረ እና ሰውን ካከበረ ያ ሰው የማይከበር እኮ ምንም አይነት ምክንያት የለውም። እና ምንድነው አንዳንድ ሰዎች የሚሰደቡት ሰው ዘሎ የሚናገራቸው ያለምንም ምክንያት አይደለም እኮ ከላያቸው ላይ የሚያዩትን ለውጥ ስለሚያዩ ነው ማለት ነው። እንግዲህ ምንድነው ማለት ሩቲ በጣም ሰው አክባሪ እንደሆነች ነው እኛ የምናውቀው። የምር ታናሿን ራሱ ዝቅ ብላ ይቅርታ የምትጠይቅ የምታከብር ሴትን እንኳን አይደለም ታላቋን ማለት ነው። እና አስቡት ከዚህ በፊት ሩታ ከአብርሃም ጋር ተጣልታ የት ሄዳ ነው የተደበቀችው? ከብዙዬ ቤት ነበር። ይሄን ያክል ነበረ ቅርርብነታቸው ማለት ነው። እና እኔ ብዙዬ በጣም እየገረመችኝ የነበረው ስናገርም የነበረው ለምንድን ነው ከአንድ ከትልቅ ሰው የማይጠበቅ እሷ መክራ ያን የተናደደን ሰው ለክሩታ እንደምሰማ ታውቃለች። እሷን ማብረድ ስትችል እንዴት በቪዲዮ ወጥታ እንደዚህ ትላለች ብዬ በጣም ብቻ እኔ ብቻ አይደለሁም በጣም ብዙ ሰዎችም እየሰደቧትም ነበረ። ኧረ እንኳን ያን ያክል አልተናገርኩም፣ ግን የሆነ ላይክ በቪዲዮ መካከል ጣልም አድርገው ነገር ነበረ። ከማየው አንጻር ነው ከመሬት ተነስቼ አይደለም ማለት ነው። ስለዚህ ሩቲ እኔ ማክበር ነበረብኝ። አንድ ስተሰራች ብዬ እንደዚህ ማለት አልነበረብኝም። ስንገናኝ ልክ ስለምንገባባ ነው ብላ እንግዲህ ይቅርታ ጠይቃታለች። እሷም ደግሞ ይቅርታዋን ተቀብላለች ማለት ነው። አሪፍ ነው፣ ደስ ይላል። እና ልዑሌን ላይ ብፈልግም እንዴት ብዬ ከእሷ ጋር ተጣልቻለሁ ማለት ከእሷ ጋር ያለው ነገር ስላለ ደስ አይለኝም እያለች ነበረና ማለት ነው። ለዚህ እኮ ነው የሩታ ልጅ አክስቴ ብሎ እንዲጠራሽ ትክክለኛ ነገር አድርጊ ስንል የነበረው እኛ ማለት ነው። የምር አሁን ሲደረግ የነበረው ነገር ትክክል አይደለም። በቃ እግዚአብሔርን ከዚህ ጋር እኛ ተዋልደናል፣ በመካከላቸው ዘር አለ፣ ልጅ አለ ትላለች። ግን ልዑሌን የማይመጥን ነገር ነበር ማድረግ ማለት ነው። ግን አሁን ደግሞ ከሁሉም ነገር ይሰበሰባሉና ወደ ሰላም ይመጣሉ ብዬ ተስፋ አድርጋለሁ። ግን አለ አይደለ ያው ሁሉም ባለበት እንዲቀመጥ ነው የምትፈልገው ብዙዬ ማለት ነው። ሩታ አብርሃም መጣ ቀረ ከዚህ በኋላ እሱ ከሷ ላይ ምን እኔ እንጃ አላቅም። በሰላም የሚኖር ሁሉ አይመስለኝም። አላቅም ፈጣሪ እንደው ልባቸውን እንዴት ነው እንደገና በአዲስ መንፈስ አድሱት እውነት ከተመለሱ እንጂ ማለት ነው። እኔ አላቅም ስለነሱ እንዲህ ብዬ መናገር አልችልም። ግን ብዙ ነሽም እንደምታዩት ይቅርታ ብታወርድም በቃ ሁሉም ባለበት አብርሃም ባለበት ሩታን ባለችበት ሰላም እንዲሆኑ ነው ፍላጎቷ ማለት ነው። ሳያት እንደዛ ነገር ነው ይሁን። ዋናው ነገር እንኳንም አንቺ ሰላም አወረድሽ ከሷ ጋር ሰላም ይሻላል። መጣላት ምንም አይነት ትርጉም የለውም፣ መፍትሄ የለውም። የምር የመጣላት የጸብ ደግሞ ምን ጥሩ አለውና ነው? የጸብ ጥሩ የለውም እና መልካም ነው። ግን እኔ ያልተመቸኝ ንግግር አለ። አሁን ኤፍሬም ከአብርሃም ጋር ለመመለስ ሩታ እየዞረች ጓደኞቹን መጠየቅ አይጠበቅባትም። እውነት ለመናገር በተለይ ያን እንዴት ልበለው እኔ ይሄ ሰው መሳይ ባህሪ ያለው ግን ያልሆነ አቤል እኔ እንጃ። ይቅርታ ማለት እኮ ቀላል ነገር ነው። መጥቶ ይቅርታ ይጠይቅ እሱ። የምር ሩታን እሱ አይጠይቃት፣ እሱ ይቅርታ ይጠይቃት ሩቲም ማለት ነው። ነገር ግን እሷ አቤልን ሄዳ ኧረ እኔ የፈለገ ነገር ቢሆን ማለት ነው አውቃለሁ ይቅርታ መልካም ነገር ነው። ዝቅ ብሎ መጠየቅ ከፍ ያደርጋል እንጂ አያሳንስም። ይሄንን እረዳለሁ። አቤልን ግን በፍጹም ሩታ ይቅርታ መጠየቅ የሌለባት ሰው ብትኖር አቤል ነው። መጥቶ ይቅርታ መጠየቅ ያለበት እሱ ነው። ምክንያቱም እሱ ነው የጎዳት በዚህ አጋጣሚ ማለት ነው። ሲቀጥል ደግሞ አቤልን ይቅርታ አለችው አላላችሁ እኮ ከአብርሃምና ከሱ ህይወት ምንም አብርሃም ምንም ማን ነበረ አቤል ምንም ሊፈይድ አይችልም እኮ ገባችሁ? አሁን ይቅርታ ብትጠይቀውም ራሱ ማለት ነው ተንኮሉን አያቆምም አቤል ተብዬ ማለት ነው። ስለዚህ ብዙ ይህን ይቅርታ ካለች በቂ ነው። ምን ጓደኞቹን እየዞረች ይቅርታ ያስብላታልና ነው። ጓደኞቿ ናቸው የእሱ ጓደኞች ናቸው እንደ የሩታና የአብርሃም እህልዋ
እንዴ ክብር ከቤተሰብ ይጀምራል አይደል? ቤተሰቡ ሰላም ከሆነ ሌላው በዳር ያለው ልክ እንደ ኮሜንታተሮች ልክ እንደኛ አሁን ብዙ ጊዜ እንጋጫለን፣ እንጣላለን። እኔ እንኳን አንዳንድ ነገሮችን በማየውና የሆነ በምስታቸው ነገሮች ነው እኔ የምናገራት ብዙ ነገር ግን ኮሜንት ላይ በቃ ያንንም እየገፋችሁ የምትጣሉ ሰዎች አላችሁ። በጣም ኮሜንት ላይ ብቻ አይደለም ላይቭ ላይ አዳሩን ሁሉ ስትጨቃጨቁ በሩታና በሄርሜላ በአብርሽና በሄርሜላ እንዴ በስመ አብ በጣም ብዙዎች የሚጣሉ አሉ ማለት ነው። የራሳቸው ህይወት የላቸውም ብዬ እስከማስብ ሁሉና አያችሁ አይደለ? እነሱ ሰላም ይሆናሉ፣ እናንተ ግን በጣም ብዙ ነገር ክፉ ነገር ተናግራችሁ እኛም ስንናገር አንዳንድ ነገር ተሳድባችሁ መታችሁ ብዙ ነገር ብላችሁን ይኸው እንደዚህ ድብልቅልቅ የተባለላቸው ሰዎች ነገ አንድ ይሆናሉ ማለት ነው። አብርሃምና ሩታም አይታወቅም፣ ፈጣሪ ነው የሚያውቀው። ነገ አንድ ሊሆን ይችላል። ምክንያቱም የአብርሃም ህይወት በዚህ ሰዓት ላይ የዋዠቀ ነው፣ ትክክለኛ ህይወት አይደለም እየመራ ያለውና ማለት ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን፣ መታገስ ጥሩ ነውና ሩቲ ፈጣሪ ስጥሽ ነው ማለት የምችለው። ዝቅ ብላ ይቅርታ መጠየቋ ትልቅ ነገር ነው። እንደነገርኳችሁ እውነት ጥፋትም አጠፋችሁ ማለት የእናንተ ጥፋት ትንሽም ሆነ ትልቅም ሆነ ይቅርታ መጠየቅ ይሄ ምንም አይነት ነውር የለውም። እግዚአብሔር የሚወደውን ነገር እስካደረጋችሁ ድረስ ሰላም ነው የሚሰማችሁ። ሩታን ሰላም ይሰማታል። እዚህ ጋር ተነጋግሬ ሲሄድ ከቤት ግን ህሊናዬ ጥሩ አይሆንም፣ በጣም ነው የሚደብረኝ ምናምን ነው የምትለው እና እውነቷን ነው። እዚህ ካሜራ ፊት ለፊት ስትሆን ምንም አይታወቅም፣ በጣም ብዙ ነገሩን ትናገራላችሁ። ግን ብቻችሁን በጸጥታ ቦታ ስትሆኑ ደግሞ ሌላ ነገር ነው የምታስቡት። ለምን ይሄ ሆነ? እንዴት ይሄን ተናገርኩኝ? ለምን ዝም አላልኩም? በጣም ብዙ ነገሮች ነው የሚከሰቱባችሁ በጭንቅላታችሁና ሩትዬ እንኳንም ሰላም አወረድሽ። ሰላም ትሆኛለሽ። ለአብርሃም ብቻ አይደለም፣ ትክክል ነው ለሁሉም፣ አረ ለሁሉም እንዴ ከዚህ ጋር ለሚጣሉት ሁሉ ራሱ እኔ ሰላም ነው ብዬ አስባለሁ። እንደው ይሄን እያዩ ይጣላሉ ብዬ አላስብም። ከዚህ በኋላ በቲክቶክም እየተሰቀላችሁ ላይቭ ላይ ማለት ነው እና ላይክ ብዙ የተደበላለቁ የተጣሉ ሰዎች ይኸው መጨረሻቸው እንደዚህ ነው የሚሆነው። ይታረቃሉ ላችሁ ፈልጌ ነው። ብቻ አላቅም፣ ደስ ይላል። እንኳንም ታረቃችሁ። እና ከዚህ በኋላ እንግዲህ ብዙነሽ ከሩታ ቤት ትሄዳለች፣ ልዑሌን ታየዋለች። ልዑሌ ይናፍቀኛል አለች። እውነት ለመናገር እንኳን አንቺ አክስቱ ነሽ እኛ ራሱ ማለት ነው ልዑሌ እኔ ማለት ነው ማርያም ቤተሰብ እንዴት እንደናፈቀኝ ይህ ህፃን ልጅ ሁሌ ብታመጣው ሩታ ደስ ይለኝ ነበረ ማለት ነው። ግን አሁን ደግሞ ደበቅ እያደረገችው ነው። እና አንዴ ካወጣሽው አይቀርማ ሩትዬ ከልጅሽ ጋር ሲቀምጥልጥል እያልሽ በእናትሽ የምን ነው ከልዑሌ ጋር